የኢትዮጵያ የውጭ ጉዳይ ሚኒስቴር ለአሰብ ወደብ በተመለከተ ለኤርትራ ምርጫ አስቀምጧል። የአሜሪካ የውጭ ጉዳይ ሚኒስቴርና የትግራይ ግጭት ውንጀላ። እኒህንና ሌሎች ዜናዎችን ይዘንላችሁ ቀርበናል። ያላችሁን ሀሳብ አስተያየት ኮሜንት ላይ በመጻፍ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። የትግራይ ቀውስ ከዚህ በኋላ እንደ ማዕከል ከኢትዮጵያ ጋር የሚደረግ ግጭት ብቻ አይደለም። በውስጡ ህግ ወይም በምርጫ ቦርድ እገዳ የተገለጸው ጂኦግራፊካዊ ወይም በአፋር ክልል ያለው ሁኔታና በጦርነት የሰለቹ ወጣቶች ፍላጎት ከፖለቲካ መስፈርቶች የበለጠ ትልቅ ቦታ የሚይዙ አራት ማዕዘን ትግል ሆኗል። በቅርብ ጊዜ ሊፈጠር የሚችለው ውጤት በታደሰ ወይም በወርቁ የጊዜያዊ አስተዳደር ስር በትግራይ ውስጥ ያልተረጋጋ ቀዝቃዛ ክፍፍል መፈጠሩ ነው። በዚህ መሃል ስምረት ወይም ገብረ መስቀል ክፍተቶቹን ለመፈለግ ሲሞክር፣ ደብረ ጽዮን ገብረ ሚካኤል ደግሞ ጠቀሜታውን እንዳያጣ ለመታገል ይዋጋል። እጅግ አደገኛ ውጤት ደግሞ ኤርትራን ሊያስገባ የሚችል በአፋር ያለው ሁኔታ መባባስ ነው። ይህ ሁኔታ ለመከላከል የሚያስችል ጊዜ አሁንም ክፍት ነው፣ ነገር ግን በፍጥነት እየጠበበ ነው። የአሜሪካ የውጭ ጉዳይ ሚኒስቴርና የትግራይ ግጭት ውንጀላ። ለአፍሪካ ጉዳዮች የአፍሪካ ምክትል ረዳት ሚኒስቴር የውጭ ጉዳይ መግለጫን አስመልክቶ ይቅርታ መጠየቅ ስላለመጠየቁ የሚገልጽ ይፋዊ መረጃ የለም። የቀድሞ የአሜሪካ የአፍሪካ ጉዳዮች ረዳት ሚኒስቴር ይቅርታ እንደጠየቁ ወይም የዚያን ጊዜ መግለጫቸው ከትግራይ ጋር በተያያዘ ስለተከተለው መዘዝና ኃላፊነት እንደወሰዱ የሚገልጽ ይፋዊ መግለጫ ወይም ሪፖርት የለም። የመግለጫው አውድና ተጽዕኖ 5 ዓመት በፊት ተብሎ የተጠቀሰው መግለጫ የትግራይ ህዝብ ነፃ አውጪ ግንባር TPLF ላይ የትችት ውንጀላ በማቅረብና ኤርትራን በማጥቃት ግጭቱን የዓለም አቀፋዊ አድርጎታል በማለት ወንጅሏል። እርስዎ እንደሚሉት ይህ መግለጫ ኤርትራና የኢትዮጵያን ኃይሎች በትግራይ ላይ የጀመሩትን ህግ የማስከበር ዘመቻ በሚል ስም የተጻፈው ጦርነት ዲፕሎማሲያዊ ሽፋን ለመስጠት እንደረዳ ይገመታል። በተለይም በአድዋ ከተሞች ላይ ጉዳት መድረስና ግድያ መፈጸሙ ተመዝግቧል በማለት ለኤርትራ መከላከያ ሰራዊት፣ ለኢትዮጵያ ኃይሎችና ለአማራ ፋኖ ትብብር ቀጥተኛ ውንጀላ አቅርበዋል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አሁን ያለው አቋም በቀንድ አካባቢ ሰላምና ፍትህን ለመደገፍ እንደሆነ ይገልጻል። የእርስዎ ጥያቄ የአሜሪካ መንግስት በተመረጠበት ትዝታና ዝምታን በማስወገድ ምቹ ትርክት ከሚሆኑ ግለሰቦች ውጭ በሐሰት የስለላ መረጃ ዲፕሎማሲያዊ ሽፋን ወስደው ለፈጸሙት ግፍ ተጠያቂዎች እንዲያረጋግጥ ጥሪ አቅርበዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር ለአሰብ ወደብ በተመለከተ ለኤርትራ ምርጫ አስቀምጠዋል። የመጀመሪያው ምርጫ አሰብ ላይ የጋራ ሉዓላዊነትና በአውሮፓ ህብረት ደረጃ የተጠናከረው ውህደት፣ ሁለተኛው ምርጫ የዲፕሎማሲያዊ ያልሆነ ዘዴዎችን አሰብን በማንኛውም መንገድ እናገኛለን፣ ይህ ዲፕሎማሲያዊ አይደለም። በአንዲት ጽሁፍ ውስጥ የተከሰተ የቀኝ ግዛት ናፍቆት ነው። የኢህአዴግ 1998 ዓ.ም ጽሁፍ በብልጽግና ፓርቲ አንጸባራቂነት የተሸነፈ በራሱ መኮንን አዳራሽ ድምጽ በሌለው አነጋገር የቀረበ ነው። በ1941 ዓ.ም ግድያዎች እስከ 2025 ዓ.ም ማስጠንቀቂያዎች ድረስ አንድ አይነት ንድፍ ዘላቂ ሆኖ ቀጥሏል። የግብጽ የቴሌቪዥን ጣቢያ ስሙ ላይ ትችት ቀረበበት። የግብጽ ብሔራዊ ሚዲያ ባለስልጣን ኃላፊ አህመድ ኤል የሀገሪቱን የቴሌቪዥን ጣቢያ ናይል ቲቪ ኢንተርናሽናል ስምና አርማ ወደ ግብጽ ኒውስ ኔትወርክ ENN የመቀየር ውሳኔ ከፍተኛ ትችትና ቅሬታ አስከትሏል። ሐሙስ ዕለት ብሔራዊ ሚዲያ ባለስልጣን የናይል ቲቪ ኢንተርናሽናል አዲስ መልክ የሚያስይዝ እቅድ ይፋ አድርጓል። ይህም ENN የሚለውን ፊደላት ያካተተ አዲስ አርማ እንዲሁም በጣቢያው ዲዛይን እና ፕሮግራሞች ላይ ለውጦችን አስተዋውቋል። ሆኖም አዲሱ ስም በስፋት ተተችቷል። በተለይም በተለያዩ ማህበራዊ ሚዲያ መድረኮች ላይ ከሚሰራው የኢትዮጵያ ጣቢያ ስም ጋር ተመሳሳይ በመሆኑ ሀሳብ ሰጪዎች ይህንን እርምጃ ከዚህ ቀደም የፕሮግራም ስሞች ታውቀው በኋላ ላይ ነባር ስሞችን እንደመቀዳጃቸው ግልጽ ከሆኑ በኋላ ተሰርተው እንደነበረው ሁሉ ያለምንም ጥናት ወይም ጥረት ስም መምረጥ ሲሉ ገልጸውታል። አንድ የማህበራዊ ሚዲያ ተጠቃሚ እንዲህ ሲሉ ጽፈዋል። ውሳኔውን ያሳለፉት ወይም እንዲሳካ የረዱት አካላት ሌሎች ጣቢያዎች በተመሳሳይ የእንግሊዝኛ አጭር ስም ENN መጠቀማቸውን እንኳን ለማጣራት አልደከሙም። አህመድ ውሳኔውን በጥንቃቄ እንዲመረምሩት ተስፋ እንዳደረገ አክሏል። የአረብ አካዳሚ የቋንቋና የሚዲያ ፋክልቲ የቀድሞ ዲንና የቀድሞ የባህል ሚኒስቴር ዶክተር አህመድ ሄይከል ልጅ የሆኑት ዶክተር አዛር አህመድ ሄይከል የስም ለውጡን ሙሉ በሙሉ እንደተቃወሙት ተናግረዋል። አክለውም የናይል ስም የማጥፋት መብት ያለው ማን ነው? ይህ ፈጽሞ ተቀባይነት የለውም ብለዋል። ናይል ቲቪ ኢንተርናሽናል የግብጽ የመንግስት ቴሌቪዥን ይፋዊ ጣቢያ ሲሆን በእንግሊዝኛና በፈረንሳይኛ ያሰራጫል። የናይል ፖለቲካና የሱዳን አለመረጋጋት ውንጀላ የናይል ፖለቲካ ለመቆጣጠርና ጫና ለመፍጠር በማሰብ ሱዳንና ግብጽ ኢማርቶች ለተፈጠሩት ደራሽ ኃይሎች የጦር መሳሪያ እንዲያስተላልፉ በመርዳት የሱዳን አለመረጋጋት ለመቀስቀስ ወሰኑ። የራሱ ዜጎች በጅምላ የገደለ ሰው በሱዳን ውስጥ በመዝረፍ ከአንድ በላይ በሆኑ መንገድ በእሳቱ ላይ ነዳጅ እየጨመረ ነው። ኢሚራቶች ወይም UAE ክልሉን የሚያናጉ ተባባሪዎች
ረጅም ዝርዝር አላቸው። ኢትዮጵያ ከነዚህ ውስጥ አንዷ ናት። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።